አሁን የማሳያችሁ የወርቅ ስትራቴጂ ብዙ ገንዘብ ሜክ አድርጎልኛል። ለዛ ነው ለእናንተም ማካፈል የፈለኩት። ይህን ስትራቴጂ በአክሴስ ያልኩኝ አሳያችኋለሁ። በደንብ ህይወት እመኑኝ። እኔ ያሳያችሁን ነገር አፕላይ የምታደርጉ ከሆነ ትርፋማ የማትሆንበት ምንም ምክንያት የለም። ጀስት ህጉን ተከተሉት። ቀጥታ ወደ ቻርት ወስዳችኋለሁ። ቻርቱ ያለው ነገር በደንብ ህይወት እመኑኝ። አሁን የምታዩት ነገር ምናልባት የእናንተን ላይፍ ሙሉ ለሙሉ ሊቀይሩ ይችላል። ይህን ስትራቴጂ ማሳያችሁ በአክሴስ እያደረኩኝ ነው። በደንብ ፎከስ አድርጋችሁ ለማየት ሞክሩ። አንደኛው ለዚህ ስትራቴጂ ከሚያስፈልጉ ነገሮች ውስጥ መካከል የ2 AM ካንድል ስቲክ ነው። ለስ ማርክ የ2 AM ካንድል ስቲክ። ለምንድነው 2 AM የምንጠቀመው? ምክንያቱም ፕራይሱ የሚከፈተው በዛ ሰዓት ስለሆነ። እናንተም ብትሆኑ ባላችሁበት ሀገር 2 AM ወይም ደግሞ የትኛው ኦፕኒንግ ካንድል ስቲክ እንደሆነ ማወቅ ይኖርባችኋል። እኔ የምጠቀመው UTS+4 ነው፣ ምክንያቱም ያለው ዱባይ ስለሆነ። ባላችሁበት ሀገር ቀይራችሁ ማወቅ ትችላላችሁ፣ ወይም ደግሞ ጀስት ትሬዲንግ ቪዋችሁን ወደ UTS+4 ቀይራችሁ የ2 AM ካንድል ስቲክ ማርክ ማድረግ ብቻ ነው። ይሄኛው ካንድል ስቲክ ወደ 1 ሀወር ኒድና ምክንያቱም ማርክ የምናደርገው የ1 ሀወርን ካንድል ስቲክ ብቻ ነው። not lower or higher, just a 1 hour candlestick. ይሄኛው የምታዩት የ1 AM ነው። ይሄኛው ደግሞ የ2 AM candlestick ነው። ትልቅ candlestick ነው። alright, ፕራይሱ ይሄንን ሰጥቶናል። ምን ማለት ነው? ኦፕኒንግ ለምንድን ነው ኦፕኒንግ ካንድልስቲክ የምንጠቀመው? ኦፕኒንግ ካንድልስቲክ ሁሉ ነገር ይነግረናል። ለምሳሌ ፕራይስ ወደታች የሚወርድ ከሆነ ብሬክ ካደረገ ወደታች ኦኬ፣ ፕራይሱ ከተከፈተበት በታች ነው። ስለዚህ የምናየው ሴል ነው። ፕራይሱ ደግሞ ከተከፈተበት በላይ ከሆነ የምናየው ባይንግ ኦፖርቹኒቲ ብቻ ነው ማለት ነው። ሁሌም ቢሆን የኦፕኒንግ ካንድልስቲክ እጅግ በጣም ወሳኝ ነው። ወርቅን ለመነገር ማለት ነው። ሌሎች ፎሬክስ ከረንሲዎች ላይ ምናልባት ሊሰራ ይችላል፣ ግን አም ኖት ሪሊ ሹር። ወርቅ ላይ ግን በደንብ ነው የሚሰራው። ኦኬ ሌትስ ጎ። 2 AM ካንድልስቲካችን ማርክ አድርገናል። ወደ ሌትስ ጎ። ኦኬ ምን ነበር እዚህ ጋር ፌድ። ኦኬ ሶሪ ማርክ ያደረግነው ያው የትክክለኛ ሰዓት አይደለም። ማይ ባድ። 2 AM ካንድልስቲክ የሚመጣው እዚህ ጋር ነው። እኛ ማርክ ያደረግነው የPM ሴሽን ነው። ሶሪ ፎር ዳት። 2 AM which is ይሄኛው ማለት ነው። እኛው ካንድልስቲክ የኛ የ12 ነች 1 2። ኦኬ ጋይስ ይሄኛው 2 AM ካንድልስቲካችን ነው። በጣም ትንሽዬ ካንድልስቲክ ነች። ትንሽዬ በሚሆንበት ሰዓት we should careful። ትንሽዬ ካንድልስቲክ ያለን ኦፕኒንግ ፕራይሱም ብሬክ አድርጎታል፣ ምክንያቱም ጩጬ ስለሆነች። ነገር ግን ስቲል ዩዝፉል ነው ጋይስ። ምን አለን እዚህ ጋር ጋፕ አለን ካያችሁት፣ ፕራይሱ ይሄንን ጋፕ ሰጥቶናል። ይሄኛውን ሎ ስዊፕ አድርገናል፣ ምክንያቱም ሎ የቱ ጋር እንደሆነ ማወቅ ይኖርብናል። ሊኩዊዲቲ ስዊፕ አድርጓል ወይ ፕራይሱ? the nearest loan ክሊር አድርጎታል ወይ? ያ ፕራይሱ ይሄን ቦታ ስዊፕ አድርጎታል። ብሬክ አደረግን ባይ ቆንጆ የሆነ ሴታፕ ነው ለኛ፣ ምክንያቱም ይሄን ስዊፕ ስላደረግናል። 15 ሚኒት ላይ ሄደን ምንድን የምናገኘው ማርኬት ስትራክቸር ሺፍት አለን ወይ ቱ አፕሳይድ? ኖ ኖት የት አለን፣ ግን ኢትስ ኖት ላይክ ከሬንጁ በላይ ጭኛን። ይሄ የኛ 2 AM ካንድልስቲክ ነው። ከዚህ በላይ ምን አለን? ይሄን ያልናል፣ ብሬክ አላደረግነውም። አሁንስ ኖት የት ብሬክ አልተደረገም። አሁንም ፕራይሱ መጣ ወደ ታች፣ ብሬክ አደረግም ማለት ነው። 1 ሀወር ላይ ካየ ነው ፕራይሱ ልክ 9 AM አካባቢ ብሬክ አድርጎታል። 10-11 ለንደን ሴሽን ላይ እንገኛለን አሁን። ፕራይሱን ካያችሁት ምንድነው ያደረገው? 1 ሀወር ላይ ይሄንን ቦታ ብሬክ አደረግን። ምንድን ያለን እዚህ ጋር ማርኬት ስትራክቸር ሺፍት ቱ ዳውንሳይድ አለን ማለት ነው። ኢምባላንስ አለን።
ፕራይሱ ይሄንም ኢምባላንስ ፊል አድርጎታል። good so let's wait for one more candlestick ፕራይሱ ይሄንን ኢምባላንስ ብሬክ ማድረግ አለበት። በዚህ ስትራቴጂ ኢምባላንስ ፊል እንደተደረገ ባያንገባም I want to see ኢምባላንሱንስ ብሬክ ያደርጋሉ ፊል ካደረገው በኋላ so የኛው ካንድልስቲክ እዚህ ጋር ቢዘጋ ኖሮ እንገባ ነበር ስቲል። አሁን ግን ተዘጋው የት ነው? ስቲል ጋፕ ውስጥ እንደለን ነው። ስለዚህ መጠበቅ ይኖርብናል። so not anymore ይሄኛው ማርኬት ስትራክቸር shift የለም፣ ምክንያቱም ፕራይሱ ይሄን ቦታ ሪስፔክት አላደረገውም። አሁንም ቢሆን የምንገኘው ከኦፕኒንግ ጋፕ በላይ ነው። ስለዚህ let's see ፕራይሱ ተመልሶ የሚመጣ ከሆነ ወርታች ቴስት ካደረገልን ይሄኛውን ኦፕኒንግ ካንድልስቲካችንን ቀጥታ ባይ የምንገባ ይሆናል። ኦኬ ቴስት አድርገናል። አሁን የምንጠብቀው ቡሊሽ ካንድልስቲክ ነው። ኖ ፕራይሱ በዚህ ሲቹዌሽን ውስጥ የሚኖር ከሆነ ሳይደዌይ የመሄድ ፕሮባቢሊቲ የሰፋ ስለሆነ you just stay away from market። ዜና አለን። ያለን ዜና ምንድነው? of course ፌድ ኮንፈረንስ አለ፣ ኢንተረስት ሬት አለን። ስለዚህ በዛ ቀን ፕራይሱ የመንቀሳቀስ ፕሮባቢሊቲ የለውም። ይሄንን ቀን just እናልፈዋለን ማለት ነው። ያ ካያችሁት ፕራይሱ ከኦፕኒንጉ ካንድልስቲክ የትም አይደለም። ዜና ከወጣ በኋላ ታች ወረደ፣ ወር ላይ መጣ። ሶ ዜና ካለ ትሬድ እንዳታደርጉ። በተለይ ሃይ ኢምፓክት ኒውስ የፌድ ኢንተረስት ሬት ሲመጣበት ቀን ሲፒአይ ኤንኤፍፒ ኖ ጋይስ ትሬድ እንዳታደርጉ በዛ ቀን በዚህ ስትራቴጂ። ኦልራይት ሌትስ ጎ ቱ ኔክስት ዴይ 12 ይሄኛው ሐሙስ ነው። ሶ ሐሙስ 2 AM ካንድልስቲክ እዚህ ጋር ነው ያለው። ሶ ጀስት ወደዚህ እንመለስ። ኦኬ ያ 2 AM let's mark our candlestick። ከዛም በኋላ let's see break ወዴት ነው የሚያደርገው? break to upside ስንት ሰዓት ነው ብሬክ ያደርገው? 6 AM ላይ ቴክስት ያደረገው ስንት ሰዓት ላይ ነው? 8 AM so ፕራይሱ ልክ እዚህ ጋር በነበረበት ሰዓት ወደ 15 ሚኒት ላይ ሄደን ኢንትሪ ነው የምናየው ማለት ነው። ምክንያቱም ብሬክ አድርገናል የኛን ኦፕኒንግ ጋፕ I mean opening candlestick sorry so ፕራይሱ ምን አለን? ብሬክ አደረገልን በኋላ ይሄኛው ብሬክ የሚያደርግ ሰዓት ካያችሁ እዚህ ጋር ማርኬት ስትራክቸር shift ሰጥቶናል to upside። ከዛም በኋላ ኢምባላንስ አለን። ኢምባላንስ ፊል ተደርጓል። ኢምባላንሱም ሶ ልክ ኢምባላንሱን ፊል እንዳደረገልን እዚህ ጋር ባይ እንገባለን። ስቶፕ ሎስ below the opening gap target just a 1 to 2 ከሄደ በኋላ ብሬክ ኢቭን እናደርጋለን። ኖ ብሬክ የምናደርገው ከ1 to 1 በኋላ ነው። 1 to 2 or 1 to 3 ታርጌት እናደርጋለን። ያ 1 to 3 ሞስትሊ በዚህ ስትራቴጂ 1 to 3 ብቻ ነው ታርጌት ማድረግ ያለባችሁ። ሊሄድ ይችላል 1 to 5 1 to 10ም ጭምር ሊሄድ ይችላል። ነገር ግን ያ ነገር ሁሉ ሀፕን ያደርጋል ማለት አይደለም። so let's move and boom TP smashed guys። so ስንት ሰዓት ነው TP ሂት ያደረግነው? 1 ሰዓት አካባቢ ማለት ነው። so TPያችን ሂት ያደረገ let's go to next day so እዚህ ጋር ስንት አለን? 1 to 3 risk reward ቡክ አድርገናል። let's go to next day ይሄኛው ሐሙስ ነው። so አርብ 2 AM okay guys so አርብ 2 AM ወደ 1 hour መሄድ ይኖርብናል። ያው so ምክንያቱም ማርክ የምናደርገው የ1 hour ካንድልስቲክ ነው። 1 hour ካንድልስቲክ ጅኛዋ ነች። ፕራይሱ ብሬክ ያደረገልን 6 AM ላይ ነው። ካያችሁት ፕራይሱ ምንድን ያደረገው እዚህ አካባቢ ምንም ያናክል እንትን ነገር የለም። ላይክ ሞስትሊ ፎከስ የምናደርገው እኛ ጋፑ ላይ ነው። ጋፑ ምንድነው? ሶሪ ካንድልስቲኩ ምንድነው የሚለን? ያ ካንድልስቲክ ብሬክ ከተደረገ ወደ ላይ እንደነገርኳችሁ ባይ ነው የምናየው። ወርታች ብሬክ ከተደረገ ሴል ነው የምናየው።
ግን ለኢንትሪ 15 ሚኒት ላይ ማርኬት ስትራክቸር ሺፍት ፌር ቫልዩ ጋፕ ካለን ኢንተር አለን። ከሌለ ግን አንገባም ማለት ነው። ብሬክ ስላደረገ ብቻ ጀስት ዘለን ባይ አንገባም ጋይስ። ምክንያቱም ሳይደዌይ ሊሄድ ይችላል። ሳይደዌይ መሄዱን የምናውቀው በሚሰጠን የ15 ሚኒት ማርኬት ስትራክቸር ሺፍት ኦር ፌር ቫልዩ ጋፕ እናውቀዋለን። ፌር ቫልዩ ጋፕ ከሌለው ማርኬት ስትራክቸር ሺፍቱ ሳይደዌይ የመሄድ ፕሮባቢሊቲው በጣም የሰፋ ነው። ሶ በዛ ሰዓት ጀስት ከቻርቱ ተነስታችሁ ውጡ፣ ዱ ሰምቲንግ። ቻርት ላይ ቁጭ እንዳትሉ። ምክንያቱም ቻርት ላይ ቁጭ የምትሉ ከሆነ የሆነ ስተሰርታችሁ አይቀርም። ስለዚህ ጀስት stay away from charts። በተለይ ፕራይሱ ቾፕ የሚሆን ከሆነ ክሊር የሆነ ነገር ስታገኙ ድረስ በትዕግስት መጠበቅ ይኖርባቸዋል። ሶ let's move። ብሬክ አድርገናል። ብሬክ አድርገን በኋላ 15 ሚኒት ላይ ነው የምንሄደው። ማርኬት ስትራክቸር ሺፍት እንደ ፌር ቫልዩ ጋፕ ምን አለን nothing። ምን አለን እዚህ ጋር we break up you break upside ማለት ነው። ሰው ምንም ነገር የለም። ክሊር የሆነ ነገር የለም። እዚህ ጋር ኢምባላንስ አለን። ካያችሁት ችኛው የኛ ኢምባላንስ ነች። ፕራይስ ወደዚያ አካባቢ ከመጣ ሌትስ ሲ 1 አወር ላይ randomly ኢንተር ብንል ኦኬ ሜቢ ይሄኛው ትሬድ ሊሄድ ይችላል ከኦፕኒንጉ በላይ። ለምሳሌ 30 ሚኒት ላይ ብናይ what we have 30 ሚኒት ላይ ምንም የለንም። እዚህ ጋር ማርኬት ስትራክቸር ሺፍት ሰጠን። ፕራይሱ ስቲል ይሄኛው ኢምባላንስ ፊል ተደርጓል። ካያችሁት ግን ሞስትሊ የምናየው እኛ ምን ላይ ነው 15 ሚኒት ላይ ነው። ሶ 15 ሚኒት ላይ ያለን ጋፕ እችኛዋለች። ስለዚህ ፕራይሱ ወደዚህ ጋር ስላልመጣ መጠበቅ ይኖርብናል። ወደ 1 አወር ሄደን ጀስት ፕሌይ እናድርገው። ያ ይሄኛውን ትሬድ ጀስት ሚስ አደረግም ማለት ነው። ነገር ግን አይ ቲንክ 15 ሚኒት ላይ እዚህ ጋር ሲታፕ ይሰጠናል ፎር ሹር። ምድር የሚሰጠን ሌላ ማርኬት ስትራክቸር ማየት ይኖርብናል። ያው ኦፍ ኮርስ እዚህ ጋር አልገባንም ማለት ሌላ ኢንትሪ አናይም ማለት አይደለም። ስቲል ኢንትሪ እናያለን። ከላይም ከሆነ ማርኬት ስትራክቸር ሺፍት ሀፕን ያደርገልን ስቲል እንዴት እዚህ ጋር ማርኬት ስትራክቸር ሺፍት አለን ኦር ትሬድ ኮንቲኒዩዌሽን ፕላስ እዚህ ጋር ኢምባላንስ አለን። ፕራይሱ የኔ ኢምባላንስ ብሬክ አደረገው። ይሄኛን ሎ ስዊፕ አረጋት። ከዛ በኋላ ኢትስ ፎልስ አይደለ ብሬክ አውት። ይሄኛው ኢትስ ኖት ላይክ ብሬክ አላደረገውም። ብሬክ ያደረገው ይሄን ቦታ ብሬክ አድርጎልን ማርኬት ስትራክቸር ሺፍት ቱ ዳውን ሳይዘን ነበር። ነገር ግን ምንድን ያደርገው ፕራይሱ ካያችሁት ወደ ጋፑን የተመለሰው። ሶ ኢንተራክሽን የሚሆነው እዚህ ጋር ነው። ስቶፕ ሎስ ቢሎ ደ ሎ። ምክንያቱም የምንጠቀመው 50 ሚኒት ኢንትሪ ስለሆነ ኦልዌይስ ሎ መሆን ያለበት ከሎ ነው የምናስቀምጠው። ሶሪ ስቶፕ ሎሳችን የሚሆነው ከሎ በታች ነው። ይሄኛው ማለት ነው። ይሄኛው ካንድልስቲክ ይሄንን ቦታ ፕራይስ መቶ ብሬክ የሚያደርገው ከሆነ ሞስትሊ ስቶፕ ሎሳችን ሂት የመደረግ ፕሮባቢሊቲው እየሰፋ ነው። ስለዚህ ጀስት ከዚህኛው ሎ በታች እናደርጋለን። ስቶፕ ሎስ 81 ፒፕስ ነው የሚሆነው። ታርጌት ኦል ዘ ዌይ ቱ 1 2 3 ሶ ኢን ዲስ ኬዝ ብሬክ ኢቭን ነው ማድረገው። ምክንያቱም ከ1 2 በኋላ ፕራይሱንም ሆልድ ማድረግ አልፈልግም። ካያችሁትም አርብ ስለሆነ ያን ያክል የመንቀሳቀስ ፕሮባቢሊቲ አይኖረውም። ፎር ሹር ይህንን ትሬድ አርብ ስለሆነ እንዘጓለን ማኑዋሊ። ሶ ያ አራውንድ ሄር ይህንን ትሬድ እንወስዳለን። ሶ 1 2 2 አካባቢ ሙቭ አድርጎልናል ማለት ነው። እዚህ አካባቢ ሰጠን ኖሮ ቆንጆ የሆነ ትሬድ ነበር የሚሆነው። ነገር ግን ጋፕ አላገኘንም። እዚህ ጋር ነው ጋፕ ያገኘ ነው። ኦልራይት ሌትስ ሙቭ ኦን ኔክስት ዴይ ላስት ዋን the last one next day Monday 2 a.m. okay so 1 hour ማርክ አድርገናል። ሰኞ ነው። we should careful okay
ሰኞ ፕራይስ የመንቀሳቀስ ፕሮባቢሊቲ የለውም ኤዥያ ሴሽን ላይ sometimes so ሰኞ ፕራይሱ ብሬክ አድርጎታል ልክ እንደተከፈተ ግን ብሬክ አደረጋል ማለት yeah so the first move is false so እዚህ ጋር ነበርን ካያችሁት ፕራይሱን ብሬክ አደረገን even 15 minutes ላይ እንኳን ብናይ ምንም ያናክል ምንም ነገር የለም you see so it's a choppy sign so ወደ 1 hour ሄድን ፕራይሱ ብሬክ አደረገው to upside so ብሬክ በሚያደርገው ሰዓት 15 minutes ላይ ምን ሰጥቶን ነበር ፕራይሱ 15 minutes ላይ ምን አለን እዚህ ጋር ማርኬት ስትራክቸር ሺፍት አለን ኢምባላንስም አለን so let's ይሄኛውን እንጠቀመው ማርኬት ስትራክቸር ሺፍት አለን to upside ከዛም በኋላ ደግሞ እዚህ ጋር ኢምባላንስ አለን so ፕራይሱ ይሄን ኢምባላንስ ፊል ያደርገዋል ወይ one way to find out all right መጣ ቴስት አደረግን ግን ፕራይሱ የኛን ፌር ቫልዩ ጋፕ ሪስፔክት አደረገው ስለዚህ ምንድነው እናደርገው ስቲል መጠበቅ ይኖርብናል ምንም ክሊር የሆነ ነገር የለም ኦኬ ፕራይስ ወታች ብሬክ አድርጓል ወደ 1 hour ነው የምንሄደው ምክንያቱም ብሬክ አውት ሃፕን ማድረግ ያለበት 1 hour ላይ ነው የኦፕኒንግ ካንድልስቲኩ ማለት ነው ሶ ካያችሁት ብሬክ አድርጎታል 1 hour ላይ ፕራይስ ማርኬት ስትራክቸር ሺፍት ሰጥቶናል 1 hour ላይ ኢምባላንስም አለን እዚህ ጋር ካያችሁት ሶ let's see what next candlestick does ወደ ጋፑ መጣን እዛ ያለን እስካሁን ድረስ so 15 minutes ላይ ሄደን ስናይ ምን አለን ለሴል የሚሆን ምንም ነገር የለም አይደለ ምን አለን ሉክ እዚህ ጋር ማርኬት ስትራክቸር ሺፍት ሰጠን ጋፑ እዚህ ጋር ነው ያለው ጀስት ማርክ እናደርገው ጋፑን ግን ይሄኛው ጋፕ ምንድነው is የባይ ሳይድ ነው I mean ባይ ነው የሚያሳየን አይደለ እኛ ጋር ምንድነው ሴል ነን ለምንድነው ሴል ይሆን ነው ፕራይሱ ያለው ከኦፕኒንግ ካንድልስቲክ በታች ስለሆነ የምናየው ሴል ብቻ ነው በላይ ከሆነ ነው ባይ የምንገባው ስለዚህ ስቲል 1 hour ላይ መጠበቅ ይኖርብናል 1 hour ምን ሰጠን ፕራይሱ ሪጀክት አደረገ ኦልራይት 15 minutes ላይስ ምን አለ ምንም ነገር የለም እስካሁን ድረስ let's see nothing okay so አሁን ምን አለን ፕራይሱ ብሬክ አድርጓል 5 pm ላይ 1 hour ላይ ብሬክ አድርገናል ወይ yes ልክ እዚህ ጋር ብሬክ ባደረግን ሰዓት እዚህ ጋር ብሬክ ባደረግን ሰዓት ቀጣ ወደ 15 minutes ሄደን የምናየው ምንድነው ማርኬት ስትራክቸር ሺፍት 15 minutes ላይ አለን ወይ የሚለው ነገር ነው ፎከስ አድርገን ማለት ነው so ማርኬት ስትራክቸር ሺፍት ይሄኛውም አለን ነገር ግን ከኦፕኒንግ ካንድልስቲኩ በታች ስለሆነ አንጠቀመውም ይሄንን ቦታ so እዚህ ጋር ማርኬት ስትራክቸር ሺፍት አለን ግን ክሊር አይደለም ምንም አይነት ጋፕ አልሰጠንም እዚህ ጋር so just let's play all right so እዚህ ጋር ማርኬት ስትራክቸር ሺፍት ሰጥቶናል ክሊር የሆነ ከዚህኛው ይልቅ ይሄኛውን ነው የምንወስደው ምክንያቱም ክሊር የሆነ ስለሆነ ጋፕ አለን እዚህ ጋር ካያችሁት so ኢንተራክሽን የሚሆነው እዚህ ጋር ነው stop loss below the opening gap ማለት ነው so target all the way a 1 2 3 risk reward let's go yeah ኢንተራክሽን የሚሆነው እዚህ ጋር ነው ጋፑን ተሰላርቆም እንዴ አላረገውም so ጋፑ ቴስት መደረጉን ሜክ ሹር ምክንያቱም ጋፑን ቴስት የሚያደርግ ሰዓት ቀጣ ራንደምሊ ወርታችን የሚወርድ ከሆነ አትሊስት ራሳችሁ ነው ሴቭ የምታደርጉት ስንሳን ነው ኔክስት ዴይ ገባን ሶሪ ይሄን ሄዳ አንወስደውም ምክንያቱም ኔክስት ዴይ ነው የገባነው ካያችሁት ይሄኛው የሰኞ ነው ወደ ማክሰኞ ሄደን so
ሰኞ ዕለት ኖ ትሬድ ምክንያቱም ምንም ኦፖርቹኒቲ የለም። ካያችሁትም ያን ያክል እንቅስቃሴም አላገኘንም። ቀጥታ ወደ ኔክስት ዴይ እንዳለን ማርክ እናደርጋለን። የ2 AM ካንድልስቲክን 2 AM yeah, so let's mark 2 AM candlestick. yeah, ፕራይሱ ብሬክ አድርጎታል። ስንት ሰዓት ላይ ነው ብሬክ? 7 AM አካባቢ 50 ሚኒት ላይ ምን አለን? 50 ሚኒት ላይ ማርኬት ስትራክቸር ሺፍት አለን። እዚህ ካያችሁት ይሄንን ብሬክ አድርገናል። ፕላስ ኢምባላንስ አለን። ግን ኢምባላንሱ ያለው ከጋፕ በታች ነው። ግን ስቲል እንጠቀማለን ቴስት ካደረገው፣ ምክንያቱም እዛው ጋፑ ላለው ኦፕኒንግ ካንድልስቲክ አካባቢ ስለሆነ እንጠቀማለን ጋፑን። ሶ ኢንተራክሽን የሚሆነው እዚህ ጋር ነው። ሶሪ እዚህ ጋር ባይ እንገባለን። ልክ ጋፑን ፊል አድርጎት ሪስፔክት እናደረገው ባይ እንገባለን። ስቶፕሳችን የሚሆነው ከጋፑ በታች ነው፣ ምክንያቱም ያለነው ጋፑ ያለው ከኦፕኒንግ ካንድልስቲክ በታች ስለሆነ ማለት ነው። ታርጌት ኦል ዘ ዌይ ቱ a 1 2 3 risk reward. yeah, so just like that, smashed. so ስንት ላይ ነው ባክቴስት የወሰነው? I think 3 4 yeah, all right. so ይሄን ስትራቴጂ ወሰዱና ባክ ቴስት አድርጉት። ጀስት ወስዳችሁ ትሬድ አድርጉበታል የሚያልኩ ያሉት ኮንሰፕቱን ወሰዱት፣ ባክ ቴስት አድርጉት። ትረስት ሚ ይሄ ስትራቴጂ በደንብ ነው የሚሰራው ወርቅ ላይ። ሶ ያ በተጨማሪም ደግሞ ስለዚህ ቪዲዮ ሞር እንሰራላችሁ ከፈልጋችሁ ለሚናው ኮሜንት ላይ አሳውቁኝ። ያው ባክ ቴስት እየተደረገ ቪዲዮ የሚቀርጽ ከሆነ ረጅም ነው የሚሆነው። ይሄ ራሱ ኦልሞስት ከ30 ምናምን ደቂቃ በላይ ነው የሚሆነው። ስለዚህ ይሄን ስትራቴጂ ወሰዱት፣ ባክ ቴስት አድርጉ። ከዛም በኋላ የሚያዋጣችሁ አይነት ከሆነ ትሬድ አድርጉ በማለት ነው። በተጨማሪም ደግሞ ሞር ስለ ስትራቴጂ ማወቅ የምትፈልጉ ከሆነ ሊንክ ባዮ ላይ ያለ የኛ ቴሌግራም ቻናል፣ ወደዛ ጆይን አድርጉ። ብዙ ስትራቴጂዎችን አሉኝ የማውቃቸው ስትራቴጂዎች። ነገር ግን ያው እንደ ትሬደር መጠቀም ያለብን አንድ ስትራቴጂ ነው። ሶ ያ ጋይስ ይሄን ይመስላል የዛሬው የስትራቴጂ ባክ ቴስታችን። see you next time, bye bye.